ሰላም ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በጣም የሚገርምና የሩታ ሁኔታ በጣም የሚያሳይ ቪዲዮ ነው። እስቲ አብረን እንመልከት። ሃይ እንዴት መጣሽ? ማን ነግሮሽ ነው እዚህ እንዳለው? ማን ነግሮት ነው እዚህ እንዳለው? ነግራታል እንዴ? ምን ነው እስከቢ ነው? እውነት በጣም የሚገርም ነገር ነው። ሁኔታዋ፣ የምታደርጋቸው ነገሮች፣ ሁሉ ነገሮች በጣም የሚገርሙና በጣም አስገራሚ ነገር እያደረገች ነው። በርቺ ልንላት ይገባል። አሁን ባለችበት ሁኔታ በርቺ ብንላት በጣም ይገባታል የሚያስብል ሁኔታ ነው። እስቲ የሚያደርጉትን አብርሽን ደግሞ የአብርሽን ሁኔታ ምን እንደሚልና ምን አይነት ሪያክት እንደሚያደርግ እስቲ አብረን እንመልከት። እዚህ ጋር በጣም ደስ ይላል። ራሴን አሞኛል ትላታለች፣ መድኃኒት አልያዝኩም። በጣም የሚገርም አገላለጽ፣ በጣም ነው ደስ የሚለው አመላለሷ። ሁኔታዋ በአጠቃላይ በጣም ሰውን የሚያናደድና የሚያጨስ ነገር ነው የምታደርገው፣ ግን ይገባታል። ሄርሜላ ለዛ ስራዋ በጣም ይገባታል። ሩታ በጣም መበረታታት ያለባት ልጅ ናት። መድኃኒት አልያዝኩም ሰጥሽ ጥሩ ነበር፣ ግን አልያዝኩም። አሁን እዚህ ጋር የአብርሃምን ሁኔታ ዝም ብላችሁ ተከታተሉ። በጣም የሚገርምና ሁኔታ ሁሉ ግራ የሚያጋባ ነው። ምንም ሕፃን ልጅ እያለ በቃ አሁን እዚህ ጋር በጣም ነው የሚገርመው። የእሱን ሁኔታ ብቻ ተመልከቱልኝ። በጣም የሚገርም ሰው ወይ መምረጥ አልቻለ ወይ ማድረግ አልቻለ። ከሁለቱ መሀል መቃጠል። አንደኛ ሚስቱና የልጁ እናት ናት ሩታ ጋር መምረጥ ሲችል ለምን ወደ ሌላ እንደሄደና ነገሮችን ለምን እንደሚያበላሽ ግራ ተገብቷል። የአብርሽ ሁኔታ በሚገርም ሁኔታ ለእኔ ራሱ በጣም አዲስ የሆነብኝ ነው ከቀን ወደ ቀን። አንዴ ተመልሰ ስንለው አንዴ ደግሞ ተመልሶ እዛው ነው። የሚያደርጋቸው ነገሮች ሁሉ ትክክል ያልሆኑ ናቸውና እስቲ ከቪዲዮ ከምናየው ነገር እስቲ ብዙ ነገር እያየን ነው። አይ መስከረም እንዴት ነክ ያልኩት ጎዳና ነው ደህንነቱን አንዴ ጠይቅሽ። እኔ ደግሞ ስለ ደህንነቱ ነገርኩሽ። ካሁን በኋላ ደግሞ በጣም ደህና ይሆናል አይደል? ነው አይዞህ አትፍራ። ምንድን ነው እዚህ ጋር ሄርሜላ ሁሉ ነገር ህልም መስሏታል መሰለኝ። በእኔ በኩል በእኔ አስተያየት ህልምን የመሰላት ሁሉ ነገር እንደ ህልም ነው እያየች ያለችው። ግራ ተገብታለች። የምታደርገው ጠፍቶባታል። ሁኔታ ሁሉ ግራ ጋብቷት እና ምን እየተካሄደ እንዳለ ራሱ አታውቅም። በጣም የተጨነቀችው። እስቲ ምን ታደርጋለች የሚለውን አስቲ አብረን እንይ። ሸማቀቅ ይጠበቅብን እግዚአብሔር ሲልቀቅኝ እንዴ ተቀኝ እኮ በቃ ትሽኛው ሳትሽኛው እኮ ሳትሽኛው አፍረ ነው አፍረ ነው አለችው። ሳትሽኝ አውሪ ምን ማለት ነው? ሳትሽኝ አውሪ አሁን የሚያሳፍር ቦታ ነው። የልጁ እናት ናት፣ ሚስቱ ናት። መያዝ ትችላለች። የሚከለክላት ሰው የለም። መብቷ እስከሆነ ድረስ መያዝ አለባት። እሱ ምን አይነት እንደው ባህሪ እንዳለው ነው ወዴት አቅጣጫ እየሄደ እንደሆነ ራሱ ግራ ነው የሚገባው። በጣም አስገራሚ ነገር ነው እያደረገ ያለው። አፍረ ነው አይደለም እና በምን ሰዓት መተሽ ነው እንዴ? ማለት ቅርብ ሰዓት ነው ቆጣው አይደል? እንዴ ለባብስ ነበርሽ እንዴ? ማሊ ነበለሽብኝ አንቺ ነሻ። ታዲያ ማለት አልገባኝም። ማለትማ ማሊ ነበለሽ እኮ ምን ትሰሪልሽ እዚህ? ሲጀመር አንቺ ቃመትሽ ነው አብርሃም። ምን ትሰሪልሽ እንጂ አንቺ እዚህ አንቺ እዚህ ምን ትሰሪ? በጣም በሚገርም ሁኔታ ሩታ የበቀል ሲስተሙን በጣም ዘርግታለች። ይሄ ነገር እውነት ይሁን ብቻ እኔ እውነት መሆን አለበት ብዬ ነው በቃ የምመኝላቸው። ሩታ የምታደርጋቸው ነገሮች በአጠቃላይ እውነት በጣም ትክክል ነው። ለምን በቃ ወደ ሌላ ነገር ጥሎ ከመሄድ ተጋፍቶ ሁሉን ነገር ፊት ለፊት ማድረግ በጣም ትክክልና አግባብ የሆነ ነገር ነው። ምን ይፈጠራል የሚለው እውነት እስከ መጨረሻው በጣም አጓጊ ነው። ማንን ይመርጣል የሚለውም በጣም አጓጊ ነው። ሩታን ይመርጣል ወይንስ ሄርሜላን ይመርጣል? ምን ይላሉ ቤተሰቦች የሚለው ከፊታችን በጣም ብዙ አስገራሚና ቲያትር የሆነ ተረት የሆነ ነገር ነው። እስቲ ምን እንደሚካሄድ ብቻ አብረን እንከታተል። ጋባሌ ልጠይቀው መጣሁ። ደውዬላት ጤነኛ ነሽ? ጠጥተሻል? እንደደበረው ነገር የለም። መጣሁ ጠጥተሽ መጣሽ? ሰክረሻል ነው ባሌ እኮ ነው። ምንስ ብናደርግ ደበረሽ እንዴ? ደብርሽ ነው ማለት ደህና ነሽ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እሺ እብሽ ነው ተሰለኝ ማለት ያልሽ ካሁን በኋላ ነው እንደውም በደንብ ደህና ምን ነው ምን ነው ይሄን ነገር ጠብቀሽ መጣሽ? የገባሽው አልገባኝም ማለት ቅርብ
ሰዓት እዚህ ነበርኩኝ፣ ወጣሁኝ፣ መጣሽ አለባበስሽ ምናምን ዛሬ ምን ሆነ? አማረብኝ። ቴንክ ዩ። አለባበሷ ራሱ በጣም የተለየና ማራኪ ወደ አለባበስ የለበሰችው ማንም ሰው ቢሆን ይማረካል። ትክክል ነው ሩታ ያደረገችው። እውነት የሄርሜላን ግራ ጎን አግኝታለች። ደወለልኝ እና ወይ ጠዋት ደብሮታል። አልደወልኩልሽ እንቅልፍ ልብ ነው ሌላ ሰው የደወለልሽ ወይ ስልክ ሌላ ሰው አንስቶታል። አሳይት ያወራንበት እኔ አልደወልኩልሽ። ለምንድን ነው ነገር የምትይው? አልደወልኩልሽ ለምን ትወሻለሽ? እሺ አሁን ማለት አልገባኝም። ታዲያ ምን ሳልደውልልሽ ለምን ትወሻለሽ ታዲያ? እንዴ እሺ በቃ ይሁንልህ። ወይኔ በስመ አብ። አንተ ግን ማለት ተቀይረሃል። እውነት እየሰማሽ ነው? ኧረ በእናታችሁ እውነት እግዚአብሔርን እናንተም ኮሜንት ላይ ያስቀምጡልኝ። ሩታ ጸባዩ ሙሉ በሙሉ ነው የተቀየረው። በጣም አስደንጋጭ በሆነ መልኩ በጣም ተቀይሯል። ምን እንደምታደርግ ራሱ ቀጥሎ ምን ታደርጋለች የሚለው ነገር በጣም ጉጉት የሚጭር ነገር ነው። በጣም ማናችንም ብንሆን ማንገምተውን ነገር ነው ያደረገችው። በዛ ላይ አሁን ሄርሜላን እያጨረጨረቻት ነው። እልዋን በአግባቡ እየተወጣች ነው። እስከ መጨረሻው ምን ይካሄዳል የሚለው ነገር ግን በጣም የሚያጓጓ ነው። አብረን እስቲ እናያቸው። ሩታ በጣም ተቀይረሃል። በሰላም እየሰማሽ ነው? አንደኛ የምታደርጊው ነገር ልክ አይደለም። አንዴ ወይ ወደዛ ቤት ፈበናችሁ ረፍ እዛ ቤት ከስሚያሽ እንደበቀሽ ማውራት ትችላለሽ። ከማን ጋር የሰው ስም ላይ ዝም ብሎ መግባት ይቻላል እንዴ? ከዛ ባለፈ ደግሞ ስሚኝ አንዴ ቆይ ይኸውልሽ፣ አሁን እዚህ ጋር ሩታ የምትለው ነገር ትክክል ነው። ከባሌ ጋር ነው እያወራሁ ያለችው። የ80 ባሏ ነው፣ የልጇ አባት ነው። ማውራት ትችላለች። የሚከለከላት ሰው የለም፣ መብቷ ነው። አሁን ሄርሜላ እዚህ ጋር ምንም ያልገባት ነገር አለ። አንደኛ ነገር እቺ ልጅ ሩታ ቪዲዮ ማስረጃ እያስቀመጠች ነው። በብዙ መንገድ በምትናገረው ነገርም ማስተዋል ትችላላችሁ። በምታደርገውም ድርጊት ማስተዋል ትችላላችሁ። ባሏ እንደሆነና መፍቷ እንደሆነ እያሰማች ነው። ከትንሽ ጊዜያት በኋላ ሄርሜላን ለማሳሰር የምታደርገው ነገር እንደሆነ በጣም እርግጠኛ ነኝ። ትልቅና አጓጊ የሆነ ነገር ይፈጠራል ከጥቂት ጊዜ በኋላ። ባለቤት ነው በነገርሽ ላይ ዛሬ እንዳይሽ ባለቤት ነች። ምን ማድረግ አይችልም። ምን ተንኮል አስብሽ ነው የመጣሽው? እሱን ልታጠቂ፣ እሱን ልትጎጂ፣ ድጋሚ ተመለሰሽ ይሄ ሞኝ ልቡ እንትን ልትይ ነው። አሁን ልቅረሽ ውጪልን ከዚህ ለክሹ ማውራት ትችያለሽ። እውነት ነው። እዚህ ጋር አብርሽ ሞኝ ልብ ነው ያለው። ምንም ይሄ ከሞኝም ሞኝ ልብ ነው ያለው። አንደኛ ነገር ማን ይጠቅመኛል ማን ይጎዳኛል የሚባለው ነገር ጭራሽ አላወቀም። የትኛዋ ናት የኔ የትኛዋ ናት የኔ ያልሆነች የሚለው መለየት አልቻለም ጭራሽ። ሩታን እንደሚወዳት እኮ ሁላችንም እናውቃለን። ግን ለምን ይሄን ያክል ርቀት እሱ ሊሄድ እንደፈለገ ነው ግራ ይገባል። ተመልካቾቼና አድማጮቼ ከዛሬው ቪዲዮ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁ ሰብስክራይብ ማድረግ እንዳይረሳ አደራችሁን እመኛለሁ። እስከ ሳምንት በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።